yet. ሰላም የዩቲዩብ ቤተሰብ ተከታታዮች እንዴት ናችሁ? ከተወሰነ ጊዜ መጥፋት በኋላ እንደገና ተመልሰናል። አሁን የምንገኘው በብላክ ፑል ቢች ዳር ነው ያለው። ቀናችን ምን ይመስላል የሚለውን አብረን እናያለን። አሪፍ ጊዜ ይሆናል። Thank you, Bob. Good. All right. Yeah. Good. What's this? For YouTube. Yeah, of course. Okay. What's the channel? Travel. What? Just traveling. Yeah. Say hi for my YouTube followers. Hi to all of you. Yeah. Please tell them to subscribe and like. Don't subscribe to this guy. Thank you, lads. So, አሪፍ ጊዜ ይኖረናል። ወይም እንደምስል አሳያችኋለሁ። ተከተሉኝ። አብረን እናያለን። በዩኬ ውስጥ በጣም የሚጠበቀው ወይዘር ላይክ ሰመራዊ በጣም የሚጠበቀው ወይዘር ነው። የዚህ አካባቢ ያለው የሚገኘው የአየር ሁኔታ ወቅቱ ዛሬ 23 ዲግሪ ሴንቲግሬድ ነው ሙቀቱ። በጣም ሞቃታ ነው እና ከውጭ ቆይታችሁ ወደዚህ ስትገቡ በጣም ቀዝቀዝ ይላልና ደስ ይላል። እንግዲህ እንግሊዝ ውስጥ እንደዚህ አይነት ወይዘር ምናምን በጣም አይገኝም። ከረጅም ጊዜ በኋላ ነው የሚመጣውና እንደዚህ አይነት ቢች ቦታ ርቆ መተ የሆነ 20-30 ማይል ተጉዘን መተ ነው እንደዚህ አይነት ቦታ የሚገኘውና በጣም ውድ ጊዜ ነው። በፍቅር ነው የምንዝናናው። ጋይስ የእውነት ዋው የነበረበት እዚህ ጋር ነበረ። አሸዋሉ ደረቅ መሬት ነበርና እዛ ሰራተኞች አሉ እዚህ አገልግሎት ሰርቪስ የሚሰጡና እነሱ ነግረውን ነው ታጠቡ ዋው የመጣ ነው ተነውና እኔ ቆምኩበት ቦታ አሸዋ ነበረ ከ30 ደቂቃ ምናምን እና ካሜራውን አዙሪያ ያሳያችኋለሁ ምን ያክል ውሃው እንደሞላ በዚህ 30 ደቂቃ ውስጥ ማለት ነው። ላዙርና ላሳያችሁ። ዩሲ አሁን ያለበት ዲስታንስ ደግሞ ውሃው ሞልቶታል ማለት ነው። እንግዲህ ከረጅም ጊዜ የበረዶና የዝናብ ወቅት በኋላ ነው በጉጉት ሲጠበቅ የነበረው ይህ ወቅት የመጣልን ማለት ነው። እና ወዳችሁታል ብዬ ተስፋ አደርጋለሁ። አብራችሁን ቆዩ ጋይስ። እንግዲህ ከአንድ ወር በነበረው ጊዜ በጣም ጨለማ ነበር የሚሆነው 5 PM ላይ። አሁን ግን እንደምታዩት በጣም ብርሃን ነው። እንዴት አባት ነው የሚያምሩት። ይህ ደግሞ ከሌላኛው ሳይድ ያለው ማለት ነው። ቅድም ያሳያችሁ ሌላኛው ሳይድ ነው። ይህ ደግሞ በተቃራኒ በኩል ያለው ነው እና ህፃናቶችን ይዞ መጥቶ አዳልት ምናምን ትላልቆች መጠጥ ቤቶች፣ ሻይ ቤት፣ ቡና ቤቶች እዚህም ለመጫወት ያመቻል ማለት ነው። ላይ ያለው ዋናው ቢች ማለት የብላክ ፑል ሴንትራሉ ይሄ ነው ማለት ነው። ልክ እንደዚህ ፊት ለፊት እዚህ ጋር እየጠጡ ምናምን ቢቹን እያዩ መዝናናት የሚቻላል፣ ያምራል ማለት ነው። በአህያም ትራቭል ያደርጋሉ። እኔ በቅሎ መስሎ ነበር አይገርም። ስፔክታኩለር ነው። ቅድም የነበርኩት ታች ነው ማለት ነው። እዛ ጋር በጣም እጅግ በጣም ብዙ ሰው ነው ያለው። ዩኬ ውስጥ ሞር ሰው የሚዝናና ሆሊዴይ ምናምን ሄደው በዚህ ወቅት ነው። በጣም አሪፍ ወቅት ነው ይሄ። ጀስት እንድታውቁት ያክል ነው።